ዕለታዊ ዜናዎችን ይዘናል። ከዜናዎቹ ጋር ብርሃኑ ይሽዋስ ነኝ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ስርጭቱን አቋረጠ። ማህበሩ ባጋጠመው የአቅም ውስንነት ምክንያት ባለፉት 8 ዓመታት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተሰሩ ዜናዎችንና የተለያዩ ዝግጅቶችን በቴሌቪዥንና በማህበራዊ ሚዲያ ሲያዳርስ የነበረው ዝግጅቱን ሙሉ በሙሉ አቋርጧል። ለተመልካቹና ለተከታታዮችም ምስጋና አቅርቧል። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት ለማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። የፕሬዝዳንቱ ኢሳያስ የሳውዲ ጉዞ ከተለመደ የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል ተብሎ ይጠበቃል። ሳውዲ አረቢያ ሙስሊም ላልሆኑ የውጭ ሀገር ዜጎች መጠጥ እንዲገዙ ፈቀደች። ይህ እርምጃ የተወሰደው ከፍተኛ ችሎታ ያላቸውን ሰራተኞች ለመሳብ ቱሪዝምን ለማሳደግና ለ2034 የዓለም ዋንጫ ዝግጅት ነው። ለመግዛት በወር ከ50,000 ሪያል ወይም 13300 የአሜሪካ ዶላር በላይ ገቢ ሊኖር ይገባል ተብሏል። አሜሪካ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ያደርጋሉ ባለቻቸው 4 ኮሎምቢያን ግለሰቦችና 4 ኩባንያዎች ላይ ማዕቀብ ጣለች። አሜሪካ ለሱዳን ተፋላሚ ወገኖች ወታደራዊና የገንዘብ ድጋፍ የሚያደርጉ ሀገራት ከድርጊታቸው እንዲቆጠቡ ማሳስባለች። ዘገባዎችን ከብሉምበርግ፣ ዋዜማ ሬዲዮ፣ ቢቢሲ፣ ጌጡ ተመስገን፣ ጉርሻ ፔጅን ተጠቀምን። ሰላም።